ጤና ይስጥልኝ እንደምን ሰንበታችሁልኛል? በያላችሁበት ሁሉ ሰላም እንዲሁም መልካም ምኞቴ ነው። አብዛኞቻችን ዛሬ ከሚያሳስበን ዛሬ ከሚያስጨንቀን በላይ ስለ ነገ አብዝተን እንጨነቃለን። ጤናችንን በሚያውክ ሰላማችንን በሚመርዝ አልፎም ተርፎም ዛሬያችንን አሁናችንን በሚያሳጣን ደረጃ የምንጨነቀው ስለማናያት እንድረስባት አንድረስባት ስለማናቀው ነገ ነው። ነገ በጊዜ ቀመር ውስጥ መቼ ነው ብንባል ነገ የዛሬ ዓመት ወይም የዛሬ ወር የዛሬ 2 ወር ስለሚሆነው ነገር ሊሆን ይችላል፣ አይታወቅም ስለመቼ እንደሆነ እና በብዙ መንገዶች በብዙ ሁኔታዎች ስለ ነገ አብዝተን እንጨነቃለን። አንዷ እኔ ነኝ ስለማላቃት ነገ ከሚጨነቁ ውስጥ ማለት ነው። እና ይሄ ነገር እጅግ በጣም ራስን የሚያሳጣና የሚጎዳ ነገር ነው። እርግጥ ነው ስለ ነገ አታስቡ አልተባለም፣ አትጨነቁ ግን ተብሏል። አትጨነቁ እስከተባለ ድረስ አለመጨነቅ ይቻላል ማለት ነው። እና ስለ ነገ መስራት፣ ማድረግ፣ ማቀድ፣ የተለያዩ ሁኔታዎችን ማሰብ እሱ ራሱን የቻለ ነገር ነው። አናስብም ብንል አንችልም። ግን በመጨነቅ ደረጃ ስለማናቀው ይምጣ አይምጣ ይከሰት አይከሰት ስለማናቀው ነገር እጅግ በጣም እንጨነቃለን። ስለምን አብዝተን እንጨነቃለን? ምንድነው የሚያሳስበን የሚያስጨንቀን ብንባል ብዙ ምክንያቶችን እንደረድራለን። ስለ ልጆቻችን፣ ስለ ራሳችን፣ ስለምንወዳቸው ሰዎች፣ ስለምናስብላቸው ሰዎች፣ ነገ ልጆቻችን አድገው ስለሚሆኑት ነገር ዛሬ ላይ ሆነን ማለት ነው እና ብዙ ሀሳቦች ብዙ ጭንቀቶች እዛ ነገር ውስጥ ይጥሉናል። የሀገር ሁኔታ፣ የዓለም ሁኔታ የማያስጨንቀን ነገር የለም እና አንዳንዴ ተጨባጭነት ባለው ሁኔታም ልንጨነቅ እንችላለን። አንዳንድ ጊዜ ደግሞ ምንም በሌለበት ራሳችን ፈጥረን ራሳችን አስበን ቢሆንስ ብለን ገና ለገና በምንፈራቸው ፍራቻዎች ስለ ነገ አብዛኛውን ጊዜ የምንጨነቀው በፍርሃት ነው እና ያ ፍርሃት ሽብብ አድርጎን ስርስር አድርጎን ዛሬን እንዳናስብ ዛሬን እንዳንኖር ያደርገናል እና ይሄ ለሁላችንም ብዙ ነገራችንን የሚጎዳ ነው። ጤናችንን ይጎዳል። አሁን ላይ ማከናወን ያለብንን በተግባር ብዙ ነገር ማድረግ ያለብንን ነገሮች ወደኋላ ይጎትተናል እና እኚህ የራሳቸው የሆኑ የጎንዮሽ ጉዳቶች አሏቸው። ጭንቀት በራሱ ያው በሽታ ነው፣ ራስን ማጣት ነው፣ መሰበርን ያመጣል። ውስጣችንን መንፈሳችንን ስብርብር ያደርገዋል፣ ልባችንን ያደክመናል። ምንም ነገር ሳንሰራ ምንም ነገር ሳናደርግ በጭንቀት ብቻ እየባዘንን አሁን ላይ መከወን ያለብን አሁን ላይ ማድረግ ያለብን ነገር ላይ ትኩረት እንዳንሰጥ ትኩረት እንዳናደርግ ያደርገናል እና ጭንቀት ከፍተኛ የውስጥ መታወክን የሚያውጅ ነገር ነው። ታዲያ አንዷ እኔም ነኝ ብያቸዋለሁ። ይረዳሉ የሚባሉ የተወሰኑ ሀሳቦች የተወሰኑ ነገሮች ሁላችንም በዚህ ስሜት ውስጥ ያለን ከሰማንበት ካየንበት ጀምሮ እንጠቀማለን ብዬ ተስፋ አደርጋለሁኝ። አብራችሁን ስትቆዩ ይህንን ቪዲዮ ላይክ ማድረጋችሁን እንደዛውም ቤተሰቦቼ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል በአክብሮት እጠይቃለሁኝ። መፍትሄው አንዱ አሁን ላይ ማተኮር ነው። አሁን ላይ የምናደርጋቸውን ነገሮች የምንሰራቸው ስራ ላይ ትኩረታችንን ሀሳባችንን እዛ ላይ ለመሰብሰብ መጣር ነው። ዛሬ ላይ ምን ላደርግ፣ አሁን ምን ልስራ፣ ነገ የሚያሳስበኝን ነገር ለነገ ትቼው አሁን ያለውበት ሁኔታ ላይ ትኩረት ማድረግ ቆንጆ ነገር ነው እና ምን እየሰራን ነው፣ ምን እየከወንን ነው፣ ስለሚያስጨንቀንስ ነገር የምናደርገው ነገር አለ ወይ ብለን ያንን ነገር ማውጣት አለብን። ስለ ነገ የምንጨነቀው ምናልባት ስለ ራሳችን ስራ ከሆነ ከስራለው ብለን የምናስብ ከሆነ ስራዬን አጣለው፣ እንደዚህ ጤናዬን አጣለው፣ የተመሳሰሉ ሌላ ሰው ታሞ እንኳን ስናይ እኔን ቢያመኝ ብለን የምንፈራ እንጨነቃለን እና እሱ ላይ ምን ባደርግ ጭንቀቴን ያስወግድልኛል፣ መስራት የሚችለው ነገር አለ ወይ ስለዛ ነገር ብለን ራሳችንን ልንፈትሽ ልናይ እና መፍትሄዎችን ልንፈልግ ይገባል። የሚያስጨንቀን ነገር ተጨባጭ ከሆነ መስራት የምንችለው ከሆነ መስራት ማድረግ የማንችላቸው ነገሮች ከሆኑ ቀድሞውንም ልንጨነቅበት ስለማይገባ ያን ጭንቀት ማስወገድ ነው ያለብን ከኛ ጋር ስለማይሆን ማለት ነው እና ይሄ እሱ ነው አንዱ ነው። ሁለተኛው ደግሞ እስከ ዛሬ ድረስ መቼም እዚህ አሁን ያለንበት ደረጃ ለመድረስ ብዙ ጭንቀቶችን አልፈናል። ብዙ በራሳችን ቢሆንስ ብለን የሰጋናቸው ስጋቶች አሉና እነሱ ምን ያህል ፐርሰንቱ ህይወታችን ላይ ሆነዋል ተከስተዋል? እነዛ መጥፎ ነገሮች የፈራናቸው የሰጋናቸው ነገሮች ሆነዋል ወይ? አብዛኛውን አልሆኑም ነው። እኔ በበኩሌ በግሌ ብዙ የፈራውባቸው የሆነ ነገር ይመጣል ብዙ ነገሮች ስለ ጤናዬ ሊሆን ይችላል፣ ስለ ጓደኝነቴ፣ ስለ ህይወቴ፣ ስለ ቤተሰቤ እንደዚህ ስለመሳሰሉት ነገር እኔ ባሰብኩት ልክ የሆነ አንድም የለም እና
ስለዛ ነገር ምን ያህል እንደተጨነኩና ዋጋ እንደከፈልኩኝ ሳስብ ግን በጣም ብዙ ነገር ነው ሳይከሰት ገና በይሆናል ፈርቼ ማለት ነውና እነዛን ነገሮች ልናጤን ይገባል። ወደኋላ ሄደን እስከዛሬ ያሰብናቸው በጣም የተጨነቅንባቸው የፈራናቸው ነገሮች እኛ እንደፈራናቸው ዋጋ እንደሰጠናቸው የጭንቀት ዋጋ ማለት ነው ያን ሁሉ ነገር እንደከፈልንላቸው ነው የሆኑት ወይንስ ጭራሹኑ እኛ ከጠበቅነው በላይ ነገሮች መልካም ሆነው ነው ያገኘናቸው? ያ ማለት የምንጨነቅበት ነገር ከኛ ቁጥጥር ውጭ ሳይሆን ሌላ ኃይል አለ፣ ልንጸልይ ይገባል ማለት ነውና የሚያስጨንቀን ነገር ራሱ ካለ በዛ ሰዓት በዛ ስሜት ውስጥ ስንሆን በጣም ልንጸልይ ያ ነገር እንዳይከሰት ስጋታችን ፍርሃታችን በዛ በዋልንበት እንዳይሆን ባሰብንበት እንዳይሆን አይምሯችንን ባዋልንበት ቦታ እንዳይሆንብን ጸሎት ማድረግ አለብን። ይሄንንም ደግሞ የሚያሳየን ከዚህ በፊት የፈራናቸው የሰጋናቸው የተጨነቅንባቸው ነገሮች እኔ እንጃ ግማሽ እንኳን ቢሆኑ አሁን ላይ እኛ ላንሆኑላ እንችላለንና እኔ በግሌ አስባቸው በየሆነ ጊዜ ይጨነቅባቸው አስባቸው የነበሩ ነገሮች አንዳንዴ አንዱም አይሆንም አንዱም በቃ ምንም ሙከራውም አይታይምና አሁን ስንጨነቅ እሱን ልናስብ ይገባል። እነዛ በፊት ያሰብናቸውን ነገሮች ዛሬ ላይ እንዴት እንዳለፉና እንዴት እንደተከወኑ ልናያቸው ይገባል። ከዛ ባሻገር ደግሞ አብዝተን ጭንቀት ውስጥ ስንሆን ከሚረዱ ነገሮች ውስጥ አንዱ አሁን ላይ ለማተኮር ስንጥር ራሳችንን አይምሯችንን በሌላ ነገሮች ትናንሽ ነገሮችም ሊሆኑ ይችላሉ ሀሳባችንን እዛ ላይ ስናጠምደው እዛ ላይ ስናደርገው የሚቀንስልን ነገር አለ። ስለኔ ነገር ስለወደፊቱ የምንጨነቀውን ነገር ይቀንስልናል። ተራ ነገር ሊሆን ይችላል የምናስበው ነገር ስለምንለብሰው ወደ ስራ ስንሄድ ስለምንለብሰው ልብሶች ወይም መግዛት ስለምንፈልጋቸው እቃዎች ስለሌሉን ጥሩ ነገሮች የሚባሉ አሉ አይደለ? ብንፈልግ እራት ስለምንበላው ነገር እናስብ፣ ወይም ደግሞ ምግብ መብላት የፈለግነው ስላማረን ምግብ እናስብ። ምንም እንኳን ምግቡን ባናገኝ እንኳን ስለዛ ምግብ እናስብ፣ ስለሆነ ስለምንወደው መንዳት ስለምንፈልገው መኪና፣ የተለያዩ ነገሮች ጥሩ ነገሮች ላይ አይምሯችንን መሰብሰብ። ምክንያቱም ጭንቀት በራሱ ራሱን የቻለ ኃይል ነው እና ያ ኃይል ደግሞ ይሰራጫል። ያን የሚሰራጨውን ኃይል ወደ ራሳችን ወደ ህይወታችን እንድናስገባውና ኃይሉን እንድንጠቀመው ስለሚረዳ ማለት ነው ይህንን እያልኩ ያለሁት እና ጥሩ ነገሮች ላይ ከጥቃቅን ነገሮች ተነስተን እስከ ትላልቅ ነገር ጥሩ ነገሮች ላይ ሀሳባችንን እዛው መሰብሰቡ በጣም የተሻለ ነው። እንደዛውም ደግሞ የምንጨነቀው የምናስበው ነገር ከመረጃ ማጣት ከነገሮች ማጣት ከሆነ ደግሞ ሰዎችን ስለዛ ነገር ልንጠይቃቸው ሀሳባችንን ልናሰፋ መረጃችንን ልናሰፋ ይገባል እላለሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ፈጣሪ በነገራችን ላይ ሁሉ ይቅደም። ቸር ቆዩ።